ተወድጃለሁ ማለት ነው። እግዚአብሔር ተወድጃለሁ። ስለዚህ በደንብ ስሙ። ለእግዚአብሔር በእግዚአብሔር ለመወደድ የነርሙ መንገድ ባይደለም ብሎ በእግዚአብሔር ፊት የመጀመሪያና አንደኛ ምርጫ የሌለው ነገር መመስገን መወደድ ብቻ መመስገን ብቻ መክበር ብቻ። እግዚአብሔር ሲያከብር መልሶ አንተን ይወድሃል ማለት ነው። አሜን። ይሄ ካለ በኋላ እንዲህ ብሎ ያስቀምጣል። ወድጃለሁ። ስለዚህ ሰዎች ለአንተ ሰዎችን ለአንተ አሕዛብ ለነፍስ እሰጣለሁ። ሰዎችን ለማን? ለአንተ። አሕዛብን ደግሞ ለምን? ለነፍስ። እንግዲህ አስቡ። ለእኔ የምትሉት ነገርና ለነፍስ የምትሉት ነገር አስቡ። ለእኔ የምትሉት ነገር ከቤታችሁ ውጭ ወይም ከነፍሳችሁ ውጭ በእጃችሁ በሚንቀሳቀስበት ቦታ ላይ ያለ አጠገባችሁ ላይ አገባችሁ ላይ ወይም ዝም ብሎ የሆነች ቦታ ላይ ያለው ታንገሳችሁ ብላ ነገር ሰንቻ ሰዎችን አሜን። እሺ ለምን ብላችሁ ለወላት ዲላ ስለዚህ ይላል ሰዎችን ለአንተ አሜን። አሕዛብን ደግሞ ለነፍስ። ሰዎችን ለአንተ ስም የተቀላቀሉ ብዙ ሰዎችን ለአንተ አጠገብ ላይ ሰጥቻለሁ። አሕዛብ ግን ለምን ሰጥቻለሁ? ለነፍስ አሕዛብ አሜን። ግሩ አጫጭ ባኪዝ ብለን አሁን በእግዚአብሔር መወደድን ያገኙትን ሰዎቹን ምን ይጠብቃል ካላችሁ እግዚአብሔር ሰዎቹን ለነሱ ለአንተ አሳልፎ ይሰጣል። ሁለተኛ ለነፍስ ደግሞ እንዲጠቁ ደግሞ ማን ይሰጣል ማለት ነው? አሕዛብን ለነፍስ ያሳልፎ ይሰጣል። ይህ ቃል አይከብድም? አሕዛብን ለነፍስ ያሳልፎ ይሰጣል። አሜን አትሉ? አሜን። ወይኔ ጉዴ ዛሬ እንዲህ ነው። ለነፍስ እሰጥሃለሁ አለ በኋላ እኔ ከአንተ ጋር ነኝና አትፍራ። አሁን ሰዎች ተሰጥተዋል። አሕዛብን ለነፍስ ተሰጥቷል። እግዚአብሔር ከአንተ ጋር ነውና እምነቱ አትፍራ። ግን ያለው ሰው ነቃርግና ዘንድሮ የምትወርሰው ነገር አለ። ዘንድሮ የምትወርሰው ነገር አለ። ሰዎችንም ትወርሳለህ በለው። ሰዎችንም ትወርሳለህ። አሕዛብንም ትወርሳለህ በለው። አሕዛብንም ትወርሳለህ። ሰብሊኩን ወደ ውስጥ ገባንማ ሌላ ችግር እንዳይመጣ እንዲህ ነው ብሎ ሰዎችንም ለአንተ ሰጥቻለሁ። አሜን። አሕዛብን ደግሞ ለነፍስ ይህን ቃለ በቃ እንዲህ ብሎ ያስቀምጣል። እንዲህ ብሎ አትፍራ፣ ዛሬን ከምሥራቅ አመጣዋለሁ፣ ከምዕራብም እሰበስበዋለሁ። ሰሜንንም መልሰህ አምጣ፣ ደቡብንም አትከልክል። ወንዶች ልጆች ካሉ ሴቶች ልጆችም በምድር ዳርቻ በስሜ የተጠራውን ለክብሬ የፈቀደውን የሠራዊትንና የአገልጋዮችን ሁሉ አመጣለሁ። አምጣ ይለዋለሁ። አምጣ እለዋለሁ። አጫችሁ ብላ ጌታ ዘመን የሆነ ቀን እንግዲህ በዚህ ቦታ በጣም እንድታይ ይፈልጋል። በእግዚአብሔር ለመወደድ ማለት በእግዚአብሔር ወደ እይታ ውስጥ ለመግባት መጀመሪያ ከሚሆንልን ነገር አንደኛው የክብር መንገድን፣ የክብር ወንበርን፣ የክብር አቅጣጫን ማግኘት። ሁለተኛ እንዲህ ብሎ ያስቀምጣል። መመስገን አለ በእግዚአብሔር እግዚአብሔር እንዲህ አለ። ያዕቆብን ከመጀመሪያ ካስቀመጠው በኋላ እንዲህ አለ፣ አትፍራ እያለ አመጣና ስምህንም አገኘዋለሁ የብዙ አሕዛብ ስም አለና እናንተ ሄዳችሁ ብዙ ነገሮችን ማየት ትችላላችሁ። ግን ዋና ሀሳቦች ሁሉ ይንገራችሁ። አንደኛ ከተናገረው ነገር አንደኛ ነገር ምንድን ነው ካላችሁ የከበረና፣ ሁለተኛ የተመሰገነና። አሕዛብ ለነፍሳችሁ እንዲሰጥ የሚያስፈልገን ነገር አንደኛውና የመጨረሻ ነገር ምንድን ነው ካላችሁ በእግዚአብሔር ፊት መመስገንና መመስገን። አሜን አሜን። ወደ ያለው ሰው ነካውግና ዛሬ ታልፋለህ በለው እስኪ። ዛሬን ታልፋለህ። ደግሞ ካለፍክ ቆይተሃል በለው እስኪ። በሉት ካለፍክ ቆይተሃል በሉት። ካለፍከው ቆይተሃል። እስኪ በደንብ ጮና ቆይተሃል በለው እስኪ። ቆይተሃል እኮ። ሃሌሉያ አሜን። ተለይቻለሁ፣ አትፍራ፣ በስምህም ጠርቼሃለሁ፣ አንተ የኔ ነህ። አሜን አሜን አሜን። በስምህ ምን አድርጌሃለሁ? ጠርቼሃለሁ፣ አንተ የማን ነህ? የኔ ነህ። እሺ 49ኛው ምዕራፍ ላይ ያለው ስፍራ እንደገና ሄዳል ይሄና ከዛ በኋላ ጻድቃቸዋለሁ በደንብ ልትሰሙ ስለምፈልግ ነው። እዛው 49ኛው ምዕራፍ ላይ ያለው ስፍራ ከቁጥር 6 አንድ ጀምሮ ቶሎ በልና አንብብልኝ። ከሴቶች ሆይ ስሙኝ፣ እናንተ በሩቅ ያላችሁ አሕዛብ አድምጡ፣
እግዚአብሔር ከማኅፀን ሰርቶኛል። እናንተም ከእናንተ ሆድ ጀምሮ ስሜን አንስቷል። አፌንም እንደ ተሳለ ሰይፍ አድርጓል። በእጁ ጥላ ሰውሮኛል፣ እንደ ተሳለ ፍላጻም አድርጎኛል። በሰገባውም ውስጥ ሸሽጎኛል። እርሱ እስራኤል ሆይ አንተ ባሪያዬ ነህ፣ በአንተም እከብራለሁ አለኝ። እኔ ግን በከንቱ ደከምሁ፣ ምንም ጥቅም እንደሌለው ለከንቱ ጉልበቴን ፈጀሁ። ፍርዴ ግን በእግዚአብሔር ዘንድ ዋጋዬም በአምላኬ ዘንድ ነው አልሁ። አሁንም እግዚአብሔር በእግዚአብሔር ዓይን እከብራለሁና በአምላኬም ጉልበት ሆኛለሁና ያዕቆብን ወደ እርሱ እንዲመለስ እስራኤልንም ወደ እርሱ እንዲሰበሰብ ባሪያ ይሆን ዘንድ ከማኅፀን ጀምሮ የሠራኝ እግዚአብሔር እንዲህ ይላል። እርሱ ያዕቆብን ነገዶች እንድታነሳ እስራኤልንም የዳኑት እንድትመልስ ባሪያዬ ትሆን ዘንድ እጅግ ቀላል ነገር ነውና እስከ ምድር ዳርቻ ድረስ መድኃኒት ትሆን ዘንድ ለአሕዛብ ብርሃን አድርጌ ሰጥቻለሁ ይላል እግዚአብሔር። ታዳጊ ቅዱስም እግዚአብሔር ሰዎች የሚንቁት አሕዛብም የሚጠላው ለገዢዎች ባሪያ እንዲህ ይላል። ስለተመኙ እግዚአብሔር ስለመረጡ ስለ እስራኤል ቅዱስ ነገሥታት አይተው ይነሳሉ። መሳፍንትን አይተው ይሰግዳል። እግዚአብሔር እንዲህ ይላል፣ በተወደደ ጊዜ ሰምቻለሁ፣ በመድኃኒትም ቀን ነግቻለሁ። እጠብቅህማለሁ፣ ምድርም ታጸና ዘንድ ውድማ የሆኑትንም ርስት ታወርስ ዘንድ የተጋዙትንም ውጡ፣ በጨለማም የተቀመጡትን ተገለጡትን ዘንድ ቃል ኪዳን አድርጌ ለሕዝብ ሰጥቼሃለሁ። በመንገድም ላይ ትሰማለህ ነው። ይሰማሉ፣ ማሰማሪያቸው በወና ኮረብታ ሁሉ ላይ ይሆናል። የሚፈሩለት የሚፈርዳቸው ይመራቸዋል፣ በውሃ ምንጮች በኩል ይነዳቸዋልና አይራቡም፣ አይጠሙም፣ ትኩሳት ወይም ፀሐይ አይጎዳቸውም። ተራሮችን ሁሉ መንገድ አደርጋለሁ። ጌታ ኢየሱስ ይባርክ። እነዚህ በመንገድ ውስጥ የሚያልፉትን ነገሮች ነው እግዚአብሔር የሚናገረውና በተለይ እዚህ ስፍራ ላይ ሲታዩ ታላላቅ ነቢያቶች ከተባሉት በአንደኛው በኢሳይያስ ዘመን እግዚአብሔር ስለ ያዕቆብ ሁኔታና ስለ ያዕቆብ መልካምነትና ስለ ያዕቆብ ዘርና በስም ጠርቻለሁ ለሚለው ነገር እግዚአብሔር ሲናገር ከመናገሩ ባሻገር ያዕቆብን እግዚአብሔር በስም ጠርቻለሁ። አንደኛ። ሁለተኛው ያዕቆብ ደግሞ በስሙ ልክ ከተጠራ በኋላ የብዙዎች አባት እንደሚሆን እግዚአብሔር ከተናገረ በኋላ አሁንም በነቢያት መጽሐፍ ይመጣና በኢሳይያስ አፍ ደግሞ እግዚአብሔር እንደገና ያን ማዕተብ ሲያስቀምጥ ታያላችሁ። ከዛ እንደ አንደኛው ሐሳብ ናንሳስ ደሴቶች ሆይ ስሙኝ፣ እናንተ በሩቅ ያላችሁ አሕዛብ አድምጡ። እግዚአብሔር እንደሚለው ያላል አሕዛብን ለምን አድርጌ ሰጥቻለሁ? ለነፍስ አሕዛብን ሰጥቻለሁ፣ ለአንተ ሰዎች ሰጥቻለሁ፣ ለነፍስ ግን ማን ሰጥቻለሁ? በኋላ እዚህ ጋር ደግሞ አሁን የሚያስጠው ነገር አለ። ደሴቶች ሆይ ስሙኝ፣ እናንተ በሩቅ ያላችሁ አሕዛብ አድምጡ። እግዚአብሔር ከማኅፀን ጠርቶኛል። አሜን አሜን አሜን። ከምን ጠርቶኛል? ከኢሳይያስ እኮ ነው ብለው ከማኅፀን በእናቴ ማኅፀን ሳልሰራ ሳልፈጠር ገና ሳልታሰብ እናት አባቴ ሳይገቡ ወደ ትዳር ዓለም ሳይገቡ እኔ ማን ልሁን ብለው ሳያስቡ እግዚአብሔር ምን አድርጎኛል? አሜን አሜን። እስኪ ተጠርቻለሁ በሉ። ተጠርቻለሁ። ስለዚህ በስሙ የሚጠሩ ሰዎች ሁሌ አሸናፊ የሚሆኑበት መንገድ ነው የሚያሳያቸው ነው። ይሄ ቃል ስላለ ጠርቶኛል። ከእናንተ ሆድ ጀምሮ ስሜን አንስቷል፣ አፌንም እንደ ተሳለ ሰይፍ አድርጓል፣ በእጁም ጥላ ውስጥ ብላድጓል። ሰውሮኛል። አሁን በልዑል መጠጊያ የሚኖር ሁሉ በሚችል አምላክ ጥላ ውስጥ ምን ያደርጋል? ይኖራል። አይደለም ነው ይኖራል፣ ያድራል። አይደለም ነው መጽሐፉ ነው። ስላንኛው ላይ ይሄድ ነው እንደ ተሳለ ሰይፍ በእጁ ብላድጎልን ስሎኛል። ምክንያቱም የሰውየው እጅ ሲሄድ የነቢዩ እጅ ሲሄድ ምን የሚያደርግ ነው ማለት የሚቆርጥ ነው። ሲመለስ ምን የሚያደርግ ነው? የሚቆርጥ ነው። ሰውየው እየተጠጋው ከእናቱ ማኅፀን ጀምሮ ምን የሆነ ሰው ነው? የተጠራ ሰው ነው። ገና ሳይወለድ ምን የሆነ ሰው ነው?